ከጎርጎራ ወደ ምዕራብ አቅጣጫ ከአንድ ሰዓት የጀልባ ጉዞ በ10 ኪሎ ሜትር ርቀት ላይ የሚገኘውና ፍራሹ የሚታየው የአጼ ስስንዮስ ቤተ መንግሥት ስስንዮስ ግንብ አንዱ የጎርጎራ ገጽታዋ ነው። በሰሜናዊ ጣና ሐይቅ ዳርቻ የሚገኘው ጎርጎራና ዙሪያው በተፈጥሯዊና በሰው ሰራሽ በታሪካዊ ቅርሶች የበለጸገ መዳረሻ ሆኖ እናገኘዋለን። በጣና ሐይቅ ዳርቻ የምትገኘው ደብረ ሲና ማርያም ቤተ ክርስቲያን በ14ኛው መቶ ክፍለ ዘመን በአጼ አምደ ጽዮን ዘመነ መንግሥት ኢስዳሮስ በሚባሉ የጦር መኮንን እንደተሰራች የቤተ ክርስቲያኗ አገልጋዮች ያስረዳሉ። የቤተ ክርስቲያኗ መቅደስ ዙሪያ እጅግ በሚያስደንቁ የግድግዳ ላይ ስዕል ያጌጡ መሆኗ ደብረ ሲና ማርያምን ያየ ሁሉ የሚመሰክረው ነው። እነዚህ የግድግዳ ላይ ስዕሎች የተሰሩት በ17ኛው መቶ ክፍለ ዘመን በአጼ ፋሲል እህት በወይዘሮ መለኮታዊት እንደሆነ ድርሳናት ይጠቁማሉ። በርካታ ታሪካዊና ሰው ሰራሽ ቅርሶችንም በውስጧ ይዛለች። በጎርጎራ አካባቢ ከሚገኙ ጥንታዊ ገዳማት መካከል ሌላው የማን እንዳባ አንድነት ገዳም ነው። ይህ ገዳም በ1326 ዓ.ም በቀዳማይ አምደ ጽዮን ልጅ በጻድቁ አቡነ አሳይ ዘመን እንደተሠራ ይነገራል። ወደዚሁ ጥንታዊ ገዳም ለመሄድ ከጎርጎራ በእግር 50 ደቂቃ፣ በጀልባ 25 ደቂቃ፣ በመኪና ደግሞ 30 ደቂቃ ይወስዳል። ማራኪ ውብና አስደሳች የሆነ 150 ሄክታር የሚሸፍን የተፈጥሮ ደንም የያዘ ነው። በተንጣለለው የጣና ሐይቅ ዳርቻ ላይ የተመሠረተው ገዳም ስያሜውን ያገኘው አቡነ አባ አሳይ መድኃኔ ዓለም ታምራዊ በሆነ ጥበቡ ሰፊ ድንጋይ እንደ ጀልባ በመጠቀም በጣና ላይ ይመላለሱ ስለነበር ገዳሙም ማን እንደ አባ እንደተሰኘ አባቶች ያስረዳሉ። ከጎርጎራ ወደብ የአንድ ሰዓት የጀልባ ጉዞ በኋላ በ16ኛው መቶ ክፍለ ዘመን የተሠራው የአጼ ስስንዮስ ቤተ መንግሥት ፍርስራሽ ይገኛል። በቅርብ ርቀት ደግሞ አጼ ላሊበላ አስጀምሮት ነበር የሚባለው የሥላሴ ዋሻና አጼ ሰይፈ አርዓድ ያሰራቸው 2 አድባራት ፍርስራሽ ይገኛሉ። የሥላሴ ዋሻ በርካታ በሮችና ክፍሎች ያሉት ሲሆን ውስጥ ለውስጥም ረዥም ርቀት ያስኬዳል ተብሎ ይታመናል። ሌላው የጎርጎራ